ስለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እኔም ፈገግ ብዬ ትንሽ እንደማፍ እሽኩርምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩን ሳይገባት ምትለኝ ልብ ሳልል ከልቤም ሳልስማት ወሬዋን ቀጠለች አለች እንዲህ አለች ልጄዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱም ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ሁሉንም አድርሰን ኃይል ወጋ ተብሎ ተጨፍሮ ከቤት ተወጣና ከጫጫታው ከጋጋታው ከከተማው ጎዳና ምንሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰ ምሽትህንም ይዘህ አንድ ሁለት ቃዳ መሬት ደግሞ ያው አባት ሰጥቶ ማረስ ማለብ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህ ማጨዱንም ማግዙ ዶሮዎችህ የጣሉትን ደግሞ ሚስት ሰብስባ መርጠህ ደግሞ ከሰንጎቹ ከሁሉም የሰባ ከቀዩ ከነጩ እያልክ መርጠህ እንድትበላ እኔ ልጥቀምህ ልጄ በቃ ገጠር ግባ እስኪ ስማ በቃ ገጠር ግባ ስትልን ያቋርጫት ደግሞ የኔን ዓላማ የኔን ሐሳብም ነገርኳት የኔ